በዛ ሁሉ ውስጥ ግን ማለት ነው አሁን እንደዚህ በጣም ሰዎች ዲፕረስድ ሲሆኑ ምናምን ራሳቸውን ለማጥፋት ምናምን ይሞክራሉ ምናምን አይደል? እኔ በዛ ውስጥም መኖር ነው የምወደው በጣም ነው። እኔ ሰላም ጋይስ እንዴት ናችሁ? ሰላም ነው ወይ? ከረጅም ጊዜ በኋላ ያው ቪዲዮ እየሰራሁ ያለሁትኝ ሶሪ ስለ ድምጼ ጉንፋን ይዞኛል። ጸጉሬን ተውት፣ ቅባት ተቀብቻለሁ። ዛሬ እቤት ነኝ፣ እረፍት ነኝ። ስለዚህ ምን አሰብኩ እንዴ ለምን ቪዲዮ አልሰራም ብዬ አሰብኩኝና ቪዲዮ ልሰራላችሁ ነው ማለት ነው። እኔን ብዙ ጊዜ የምታውቁኝ እንግዲህ ስለ ስኪን ኬር ተቆረጠ እና እኔን ብዙ ጊዜ የምታውቁኝ ስኪን ኬር ላይ ምናምን ነው የምታውቁኝ። ብቻ ተፈጥሯዊ የሆኑ ስኪን ኬሮችን ሆምሜድ ነገሮችን ስሰራ ነው የምታውቁኝ። ዛሬ ደግሞ ምን ይዤላችሁ መጣሁ? ፀጉሬ በጣም ተንጨባሯል። ቤት ውስጥ ነው ያለሁት። ፌስ ማስክ ምናምን ተጠቅሜ ነበር። ቪዲዮ ከሰራው ረጅም ጊዜ ሆኖኛል። ቲክቶክ ላይ የምታውቁኝ ሰዎች ወይም ደግሞ አብዛኞቻችሁ ቲክቶክ ላይ ነው የምታውቁኝ ሰዎች ብዙ ጊዜ ቪዲዮ እየሰራሁ አይደለም። ፀጉሬን ተቆርጬ ነበረ። ቁርጡን ፎቶ አስገባላችኋለሁ። አሁን ትንሽ አድጋለች። የሆነ ቅባት መጠቀም ጀምሬያለሁኝ። በጣም አሪፍ ነው። ፀጉሬን ለምን እንደተቆረጥኩት ብነግራችሁ በጣም ደበረኝና በጣም ጫፉ እየሾለ አስቸግሮኝ ነበረ። ግን ጫፉ ስለሾለ አይደለም የተቆረጥኩት። እውነት ለመናገር ፀጉር ቤት ሄድኩኝ። ሂውማን ሄርን ምናምን ይዤ ስፌት ልሰፋ ሄድኩኝ። በጣም ዲፕረስድ ሆኜ ነበር። በጣም ደብሮኝ ነበረ። ከዛ ምን አዲስ ነገር ላድርግ ብዬ ሳስብ በሰዓቱ ማድረግ የምችለው ፀጉሬን መቁረጥ ብቻ ነበረ። ፀጉሬን ቁረጥኝ አልኩትኝና እዛ ትንሽ ስትራግል አደረኩኝ በፀጉሬ ምክንያት። ማለት ካልተሰራሁት ምንም ማድረግ አልችልም። ድሮ ፍሪዝ ይሆን ነበረ። ብዙ ጊዜ ቁርጥ ነው ፀጉሬ፣ ግን ፍሪዝ ይሆን ነበረ። አሁን ፍሪዝ አይሆንም፣ ጫፉ ሹል ነው የሚሆነው። እሱን እንዴት ትሪት ማድረግ እንዳለብኝ በሰዓቱ አላቅም። በጣም ስራ ቢዚ ነበርኩኝ። ጥሩ ሙድ ላይ አልነበርኩም። ራሴን ቴክ ኬር ማድረግ ምናምን ብዙ ፍላጎት አልነበረኝም ምናምን። ስለዚህ ፀጉሬን ቆረጥኩትኝ። ከዛ አለቀ በቃ ስለ ፀጉሬ ታሪክ። እና ግን ምን ልላችሁ ነው፣ ሰብስክራይብ ምናምን አድርጉኝና ከስኪን ኬሩ ውጪ ልሰራ ያሰብኩትኝ ምን እንደሆነ ታውቃላችሁ? በጣም ዲፕረስድ ነበርኩኝ ባልኳችሁ ጊዜያቶች እንዴት ከዲፕሬሽን እንደወጣሁኝ እና እንዴት ዲፕሬሽን ውስጥ እንደገባሁኝ። በጣም ሳቂታ ሰው ነበርኩኝ ምናምን፣ ስቲል ሳቂታ ሰው ነኝ። ግን ደግሞ በጣም አካባቢያችሁ ላይ በጣም ሳቂታ ሰው ካለ ተጠንቀቁት። በቃ በጣም ደብሮትም ሊሆን ይችላል፣ አይታወቅም። የሚስቅ ሰው የሚደብረው አይመስልም። እኔ ምን አለብሽ ነው የምባለው ሁሌ ማለት ነው። ግን ብዙ ነገሮች አሉብኝ። ምን አለብሽ ምናምን ስለምባል ማውራት ይደብረኛል። ስለ ችግር ምናምን ማውራት አልወድም። ችግር መስማትም አልወድም። ስለ ችግር ማውራትም አልወድም። ግን በጣም በላይፍ ስትራግል ያረኩ ሰው ነኝ። ግን ስቲል ያም ጉድ። ያም ሆነ ይሄ ብዙ ጊዜ ብቻችሁን ሌላ ሀገር የምትኖሩ ሰዎች ኦር ደግሞ ከፋሚሊ ትንሽ ራቅ ብላችሁ ያላችሁ ሰዎች፣ ብቻችሁን የምትኖሩ ሰዎች፣ ብዙ ጓደኛ የሌላችሁ ሰዎች ኦር ደግሞ ጓደኛ ኖሯችሁ ግን ብዙ ማታወሩ ሰዎች ከሆናችሁ እንደኔ አብረን እዚህ እናወራለን ማለት ነው። እናወራለን ስላችሁ በብዙ ነገር ያለፋችሁበትን ኮመንት ላይ ትጽፉልኝ ያላችሁ ታሪካችሁን ቴሌግራም ላይ ኦር በውስጥ ጻፉልኝ ምናምን፣ በሱ ዙሪያ እንወያያለን። ሌላ ልላችሁን ፈልገው ነገር ባይ ዘ ወይ ምንም ማያልፍ ነገር የለም። ማያልፍ መስሎን ዛሬ የሚያስደብረን ነገር ምናምን ነገ አልፎ የምንስቅበት ነገር ነው የሚሆነው ማለት ነው። ግን በሰዓቱ በጣም ያስደብረናል። የሚያልፍ አይመስለንም። በጣም ከባድ ይመስለናል ምናምን። ያም ሆነ ይሄ ግን ሁሉም ነገር ያልፋል። ሲያልፍ ደግሞ በጣም የሚያስቅ ነገር ነው የሚሆነው ማለት ነው። እኔ ከህይወት የተማርኩት ነገር ይሄ እንዴት አልፏል ያላችሁትን ነገር ካለፈ በኋላ ለዚህች ነው የምትሉት። ሁሌ ላይፍ ላይ በቃ ሁሌ አዳዲስ ነገር አለ፣ ሁሌ አዳዲስ ፈተና አለ፣ ብቻ ብዙ ነገር አለ። አሁን እኔ ከዲፕሬሽን ይድኛለሁ ምናምን አይደብረኝም ምናምን እያልኳቸው አይደለም። በጣም ነው የሚደብረኝ አንዳንዴ።
በፊት ሲደብረኝ ወጣ ነበረ ምናምን። አሁን ደግሞ መውጣትም ይደብረኛል፣ ቤት መሆንም ይደብረኛል። ማለት ዲፕረስድ በሆንኩበት ታይም ላይ መውጣትም አልፈልግም፣ ቤት መሆንም አልፈልግም። ምን እንደምፈልግ አላውቅም ማለት ነው። ኢቨን ሰው ጋር ምናምን ስልክ ደውልና ማውራት ያስጠላኛል። ሄሎ ምናምን ድምጻቸው ያስጠላኛል። እንዴት ነሽ ደህና ነሽ ምናምን የሚለኝ ሰው በጣም ያስጠላኛል። በቃ ልክ ያልሆነ ባህሪ ነው የነበረኝ ማለት ነው። ከዛ ጌቱ ጋር ነው የጀመረኝ ብዬ አሰብኩኝ። እኔ ብቻዬን መሆን ማይደብረኝ ሰው ብሆን እኔ ነኝ። ቤት ውስጥ ብቻዬን ስሆን አይደብረኝም። ፊልም አያለው፣ ዘፈን እሰማለሁ፣ የተለያዩ ስራዎችን እሰራለሁ። ብዙ ጊዜ ስራዬ እኔ ደግሞ ቤት ውስጥ ስለሆነ ማለት ኦንላይን ስለሆነ የምሰራው ብዙ ታይሜን ወደ ውጭ አልወጣም። ብቻ በጣም ከባድ ነበረ እና ያንን ሁሉ ቻሌንጆቹን አንድ ባንድ በተለያየ ቪዲዮ ብሰራላችሁ ይሻላችኋል። በብዙ ነገር ነው ቻሌንጅ። ስቲል እየሳኩ መሆኑ ራሱ ትልቅ ነገር ነው። ግን ዋቴቨር እግዚአብሔር ይመስገን አሁን ሁሉም ነገር አልፏል። ግን ደግሞ ስላችሁ እንግዲህ ይሄን ቪዲዮ አሁን ለምን የሰራሁት እንደሆነ አላውቅም። ቤት ውስጥ ነኝ፣ ራሴን ትሪት እያረኩ ነው፣ ስኪን ኬር ምናምን። ከዛ ፀጉሬን ምናምን ቅባት ተቀባው። ከዛ ለምን አንዳንድ ነገር አላወራም ከነሱ ጋር ብዬ መጣሁኝ ማለት ነው። እና እንዳልኳችሁ የሆኑ ጊዜያትን በጣም በድብርት ውስጥ ነበርኩኝ። በጣም ይደብረኝ ነበር። ሰው ማግኘትም፣ ብቻዬን መሆንም፣ ቤት መሆንም፣ ውጪ መውጣትም ኤቭሪቲንግ ይደብረኝ ነበር። ግን እኔ ብቻዬን ስለሆነ የምኖረው ያው ቤት ካሁንኩኝ ብቻዬን ነኝ። ውጪ ከወጣው ሰዎች ምናምን አገኛለሁ። ግን ሰዎች ሳገኝ ደህና ነሽ ምናምን እንዴት ነሽ ምናምን መባባል አልፈልግም፣ አልወደውም እሱን ቃል እና ሰው ስልክ ደውሎ ምናምን እንዴት ነሽ ምናምን ካለኝ ሆድ ሊብሰኝ ይችላል። የተፈጠረ ምንም የማውቀው ነገር የለም ማለት እንደ ሁሉም ሰው የሆነ ስትራግል ማድረግባቸው ነገሮች ይኖራሉ። ግን በጣም ዲፕረስድ የሚያደርጉ ነገሮች አልነበሩም። ብዙ አማራጮች፣ ብዙ ምርጫዎች እያሉኝ ነው ዲፕረስድ የሆንኩት ማለት ነው። ግን በቃ እንዴት ነሽ ምናምን መባል አልፈልግም። ከቤት ምናምን ቤተሰቦቼ ምናምን ደውለውልኝ እንዴት ነሽ ምናምን ሲሉኝ እናደዳለሁ እና እንዴት ናሽ እንዲሉኝ ኢቭን አልፈልግም ማለት ነው። ከዛ በቃ ራሴ ላይ ፎከስ ማድረግ ጀመርኩኝ። የቱ ጋር ነው የጀመረኝ ይሄ ነገር? ማለት እኔ ብቻዬን መሆን የሚደብረኝ ሰው አልነበርኩም። ፊልም ማየት፣ በጣም ነገሮች ላይ ፎከስ አድርጌ ረጅም ሰዓት መቆየት የምችል ሰው ነበርኩ። ከዛ በኋላ ግን ኢቭን ስልክ በጣም ቁም ነገር የስራ ስልክ ምናምን እያወራሁኝ ስለምን እንደሚያወሩ ይጠፋብኛል። ምን እያወሩ ነው ምናምን በቃ ሊትራሊ መርሳት ችግር እንዳለበት ሰው ማለት ነው። እያወራሁ ምናምን ምንድነው እያወራሁ ለምንድን ነው የደወልኩት ምናምን ስልክ ደውዬ ለምንድን ነው የደወልኩት ምንድነው እያወራሁ ያለሁት የሆነ ነገር ጠይቆኝ ወይ አይ ምናምን ልላችሁ እችላለሁ። አዎ ወይ አይ ማያስብል ወሬ ሆኖ ማለት ነው። እና በጣም ከባድ ነገር ህይወቴ ላይ አላጋጠመኝም። እውነት ለመናገር ሁሉም ኢትዮጵያ ውስጥ ያለ ሰው ስትራግል የሚያደርግበትን ይሄ ፋይናንሻሊ ይሁን ብቻ በብዙ በቃ ሁሉም ብዙ ሰው ስትራግል የሚያደርገውን አይነት ስትራግል ነው እንጂ እያደረኩ ነበር። ብቻ ብዙ ሰዎች ስትራግል የሚያደርጉትን ነገር ነው ስትራግል እያደረኩ የነበረው እንጂ የተለየ ነገር እኔ ላይ እንዳልሆነ ምናምን ራሴን አሳመንኩትኝ። እንደውም ከሌሎች በተሻለ በጣም ብዙ አማራጮች አለኝ። ማለት ስራ ምናምን ፌል እያደረገብኝ ምናምን ነበር። 2 ሱቆች ነበሩኝ፣ ሁለቱም በአንድ ሳምንት ነው የፈረሰው። በጣም ብዙ ጓደኞች ነበሩኝ። ከዛ ደግሞ እንዴት እንደሆነ በማላውቀው መንገድ ከሁሉም ሰው እየራኩ ብቻዬን መሆን መምረጥ ጀመርኩኝ ምናምን። እሱ በጣም ከባድ ነበረ። እንዳልኳችሁ ሁሌ ስራ የሚሄድ ሰው ነበርኩ። ከዛ ቤት ውስጥ መስራት ጀመርኩ። ኦንላይን ላይ ነው ብዙ ጊዜ ስራዎች ምናምን። አዳዲስ ሰዎችን አላገኝም። ከአዲስ ሰው ጋር አላወራም። ተመሳሳይ ሰው ነው ህይወቴ ውስጥ የማገኘው። ተመሳሳይ ወሬ ነው የማወራው። ተመሳሳይ ነገር ነው የማደርገው። በጣም ደበረኝ። በጣም ስላችሁ በጣም ነበር የሚደብረው። እና በዙሪያዬ በጣም ብዙ ሰው አለ፣ ግን የሚረዳኝ ሰው የለም። እኔ በጣም ችግር የማውራት እንትን የለኝም፣ ፍላጎት የለኝም። ረጅም ሰዓት ስለሆነ ነገር ማውራት አልፈልግም።
ጉዳዩን ብዘለው ነው የሚሻለኝ። ይሄ ሶሉሽን የሌለው ነገር ከሆነ እዛ ነገር ላይ መቆየት አልፈልግም። ስለዚህ ብተወው ነው የሚሻለኝ ወይ ብዘለው ነው የሚሻለኝ። እንደዛ ነው። ከዛ ከሰዎች ጋር ኢቭን ባወራ የሚረዱኝ አይመስለኝም። ማውራት አለብኝ ብዬም አላስብም። በጣም እንዳልኳችሁ ብዙ ሰዎች በዙሪያ ሊኖሩ ይችላሉ። ቤተሰቦቼ ያሉ በብዙ ነገር ሰፖርት ሊያደርጉኝ የሚችሉ ቤተሰቦች አሉኝ። ግን ብቻዬን ነው ሁሉንም ነገር ፋይት የማደርገው። ባይ ዘ ወይ እዚህ ሀገር እኛ ሀገር በጣም እንደ ቀልድ እንደ ቀላል ይታያል ዲፕሬሽን እንጂ በጣም ከባድ ነገር ነው። እኔ ልቤ በቃ መተንፈስ ያቅተኛል። ምን እንደተፈጠረ በማላውቀው መንገድ ማለት ነው። ተኝቼ ልቤ ድቡ እያለ ከፍራሹ ጋር እየነጠረ ልቤን ይሰማኛል ተመልሶ ወደ ራሴ ማለት ነው። በጣም ያፍነኛል። ላይክ በትራስ ምናምን ስትታፈኑ ያለው መታፈን የለም እንደዚህ አይነት መታፈን ያፍነኛል ማለት ነው። በቃ ጭንቀት ምንድነው አላውቀውም። ምንድነው የማስበው አላውቀውም። ግን ልቤ በጣም ይመታል፣ በጣም ያፍነኛል። ምንም ነገር አያስደስተኝም። ሰው እንዲኖር ከፈለኩኝ ሰው ሲኖር እስኪመጡ በቃ ነው እንጂ ከመጡ በኋላ ይደብረኛል። እንዲሄዱ ነው የምፈልገው። ከዛ ደግሞ ብቻዬን ስሆን ይደብረኛል፣ ሰውም ጋር ስሆን ይደብረኛል፣ ስልክ ሳወራ ይደብረኛል፣ ስራ ስሰራ ይደብረኛል፣ ምግብ መብላት አስጠላኝ። በቃ ሁሉም ነገር የራሴ የስልክ ጥሪ በጣም ነበር የሚረብሸኝ፣ በጣም ነው የሚደብረኝ ማለት ነው። እና እንደዛ ነበረ በሰዓቱ። ከዛ እንዴት ፊክስ እንዳደረኩት ስቲል ፊክስ አላደረኩትም፣ ግን እየሞከርኩኝ ነው። በምንድን ነው ብትሉኝ በጸሎት፣ አንደኛ በጸሎት፣ ከዛ ሁለተኛ ይሄ በቃ ዛሬ የምናልፈው ጊዜ እኛን አይወክለንም። ዛሬ ያለንበት ሁኔታ እኛን አይወክለንም። ነገን የተሻለ ለማድረግ ነው እየሰራን ያለነው። ነገን የተሻለ ለማድረግ ነው ምንም ነገር የምናደርገው፣ ስለ ስራም ስለ ላይፍም ኤቭሪቲንግ ማለት ነው። እንዳሰብነው ብር ስላለ ደስተኛ አንሆንም፣ ብር ስለሌለም ደግሞ ደስታችን አይጠፋም። ብቻ ምንድነው ሰዎች ላይም ገንዘብ ላይም ቁሳቁስ ነገር ላይም ደስታችንን ዲፔንድ ማድረግ የለብንም። በቃ እኛ ስለሆነ ደስተኛ መሆን አለብን። ባለን ነገር ደስታችንን መፍጠር ግዴታ ትልቅ ነገር መፈጠር የለበትም። እኛ ደስተኛ ለመሆን ግዴታ የምንፈልገው ነገር ሁሉ መሳካት የለበትም የኛ ደስታ ሙሉ ለመሆን እና ደግሞ ላለው ይጨመርለታል ነውና ይሄ ባማረረን ነገሮች ሲደብሩ ባለን ቁጥር የሚደብሩ ብዙ ነገሮች ነው ህይወታችን ላይ እየገቡ የሚመጡት። ስለዚህ በተቻለን መጠን ያሉንን ነገሮች በቃ ባሉን ነገሮች ማመስገን መቻል። መተንፈስ በጣም ትልቅ ነገር ነው። የምሬን ነው የምላችሁ። እኔ ከእንቅልፌ ጧት ስነሳ ላይክ ልቤና አሞኝ ነው ምናምን ነው የምለው። በጣም ስትረስ ሆኜ ነው የምነሳው። ልቤ ታፍኖ ነው የምነሳው ማለት ነው። ይሄ ልክ ነው። ይሄ እንዴት ነው ልብ ምናምን የሚያመው ሰው እንደሚያፍነው ማለት ነው። መተንፈስ አልችልም ነው የምላችሁ። በቃ በር ከፍቼ ወደ ውጭ ወጥቼ ምናምን ራሱ ለመተንፈስ ሙከራ ላደርግ እችላለሁኝ። በጣም ነው የሚያፍነኝ። ላይክ ይሁን እንዴት ነው በትራስ ምናምን ስትታፈኑ ያለው ፊሊንግ የለም እንደዛ ማለት ነው። ከዛ ልቤ በጣም ድቡ ይልብኛል እና ሳቂ አይቆይም። አሁን እየሳኩ ከሆነ ትንሽ ቆይቼ በቃ ላለቅስ እችላለሁ። እያለቀስኩ ከሆነ ትንሽ ቆይቼ ልስቅ እችላለሁ። በጣም ሁሌ ሳረጋቸው የሚያስደስቱኝ የነበሩ ነገሮች የዛ ሰዓት ላይ ሳረጋቸው ምንም ሴንስ አይሰጡኝም። ብቻ ኤቭሪቲንግ መዝናናት ምናምን አያዝናናኝም። ሰዎች ማግኘት አያዝናናኝም። ሙቪ ማየት አያዝናናኝም። በፊት ማረጋቸው በተደጋጋሚ ማረጋቸው የነበሩ የሚያዝናኑኝ ነገሮች የዛ ሰዓት ላይ ምንም ሴንስ አይሰጡኝም። ከምድሮ ጥያቄ በቃ ይሄ ፋይናንሻሊ ስትራግል እያረኩ ነው። ስላችሁ ላይክ እንደ ሁሉም ሰው ማለት ነው። በቃ ሰራለሁኝ የተሻለ ነገር ለማግኘት ሰራለሁኝ። ከዛ ውጪ ደግሞ በቃ አሪፍ ሰዎች አሉ በዙሪያዬ፣ አሪፍ ቤተሰብ አለኝ። ስለሱ ማመስገን ይፍን አልቻልኩም። በቃ መስራት እችላለሁ። ነገን የተሻለ ማድረግ እችላለሁ። በጣም ብዙ ኦፖርቹኒቲዎች አሉኝ። ግን እሱ ሁሉ አልታየኝም በሰዓቱ ማለት ነው። አይታየኝም።
የሚታየኝ ሁሉ መጥፎ ነገር በቃ ምንም ማንም እንደሌለኝ ማንም እንደማይረዳኝ ምንም የተሻለ ቀን እንደማይመጣ እንደዛ ነበር የሚታየኝ። ግን ሁሌም የተሻለ ቀን እንዳለ በህይወታችሁ ማመን አለባችሁ እና የተሻለ ቀን የተሻለ ጊዜ እንደሚመጣ ባመናችሁ ቁጥር የመኖር ተስፋ ይኖራችኋል። የመኖር ስላችሁ ነገን የተሻለ ለማድረግ ሞር መጣር ትጀምራላችሁ ማለት ነው። ከዛ በቃ ጸሎት ማድረግ ጥሩ ይሄ ፖዚቲቭ የሆነ ማይንድ ካለ በቃ ፖዚቲቭ የሆነ አስተሳሰብ ካላችሁ ሰዎች ጋር ማውራት መገናኘት በህይወታችሁ የተሻለ ነገር እንደሚመጣ ባመናችሁ ቁጥር ነጋችሁን የተሻለ ለማድረግ መስራት ትጀምራላችሁ። ከዛ ደግሞ በህይወታችሁ የተሻለ ሰዎች ማለት የተሻለ ማይንድ ሴት ያላችሁ ሰዎች ፖዚቲቭ ማይንድ ያላችሁ ሰዎች ጋር መዋል የሰው ላይፍ ኤክስፔሪየንሳቸው ምናምን ስትሰሙ ምናምን ሞር በቃ ይሄ የሚያልፍ ነገር እንደሆነ ይገባቸዋል ማለት ነው። አሁን ደግሞ በጣም ብዙ ኦፕሽኖች አሉ አይደለ? ሶሻል ሚዲያ ላይ እንኳን ስለ የስንት ሰው ታሪክ አለ አይደለ? ብዙ ፖድካስቶች አሉ። እዛ ላይ ገብታችሁ ብታዩ ምናምን እንዴ ነው የምትሉት። ማለት ያልፋል። በቃ በጣም ብዙ ሰው ብዙ ነገር ነው ህይወት ውስጥ የሚያልፈው እና የእናንተ የምታልፉት ነገር በጣም ለሆነ ሰው በቃ እንትን ነው ኖርማል ነገር ነው። ለሆነ ሰው ከባድ ሊሆን ይችላል፣ ለኛ ከብዶን ሊሆን ይችላል። አሁን እኔ ማልፍበት የነበረው መንገድ ከብዶኝ ነው አይደል ድብርት ውስጥ የገባሁት ከብዶኝ ነው መስለን ይችላል። ኦፍ ኮርስ ከባድ ነው፣ ቀላል ነገር ሆኖ አይደለም። ሁሉም ሰው ስትራግል እያደረገ ነው። አሁን በዚህ ጊዜ አብሶ ሁሉም ሰው በቃ የተለያየ ቻሌንጅ አለበት። ገባችሁ? ይሄ ለሆነ ሰው ሄዳችሁ ችግራችሁን ለመናገር ራሱ ሰውየው 100 ችግር አለበት። ገባችሁ? ይሄ የእናንተን ችግር ለመስማት ኢቭን የለውም በቃ ሊሰማችሁ ምናምን ሊላችሁ ይችላል። ግን ውስጡ ደግሞ እሱ በጣም ብዙ ሀስል አለበት። ለእናንተ ችግር ጊዜ የለውም። ስለዚህ በቃ ለእናንተ ያላችሁት እናንተ ናችሁ። ደስታችሁ ሁሉም ነገራችሁን እራሳችሁ ላይ ነው ዲፔንድ ማድረግ ያለበት። በቃ ይሄ ምንም ነገር ላይ አይደለም መሆን ያለበት። ሁሉም ነገር ያልፋል። የኛ ችግር ለኛ ከባድ ነው፣ ግን የሚያልፍ ነገር ነው። በቃ ሁሌ የሚቆይ ነገር አይደለም። ግን ያ ነገር እንዲያልፍ ደግሞ እኛ የሆነ አንድ ስቴፕ ለመሄድ እኛ ሰላም መሆን አለብን፣ ጤና መሆን አለብን። እኔ ልክ ስጸልይ በፊት አሁን እንደዚህ ስጠኝ፣ እንደዚህ ያርግልኝ ብዬ ጸልይ ነበረ። ከሆነ ሰዓት በኋላ ግን ሰላም ትልቅ ነገር የውስጥ በቃ የውስጥ ሰላም በቃ የውስጥ መረጋጋት ትልቅ ነገር እንደሆነ ነው የገባኝ ማለት ነው። እና ልባችሁን መጠበቅ ነው ያለባችሁ፣ ሰላማችሁን መጠበቅ እና ሁሌም በቃ ውስጤን ሰላም አድርግልኝ፣ ከዛ ሌላውን ነገር ነው ፊክስ አድርገዋለሁ። ስራ ነው አስተካክለዋለሁ። ምንም ነገር ቢሆን ማለት ነው በህይወታችሁ የሚያጋጥማችሁ ምንም አይነት ቻሌንጅ ቢሆን እናንተ ውስጣችሁ ሰላም ከሆነ ምንም ነገር መቀየር ትችላላችሁ፣ ማስተካከል ትችላላችሁ። እና የምታልፉት ነገር እናንተ እንደ በቃ ሁሌ ዘለቄታዊ ነገር እንዳልሆነ ማወቅ ነው ያለባችሁ ማለት ነው። እና ሌላ ምን ልላችሁ ነው፣ በቃ ይሄ የመኖር ቫልዩ ምናምን ሊጠፋባችሁ ይችላል አይደል? ለምንድን ነው ለዚህ ነው ልትሉ ትችላላችሁ። ግን እኔ በማንኛውም ሁኔታ ውስጥ እውነትም አልደብቃችሁ ነገር መኖር በጣም የምወድ ሰው ነኝ ማለት ምንም በጣም ስትራግል እያደረኩም መኖርን ነው የምፈልገው። ለምን በመኖር ውስጥ ነው የተሻለ ነገር ማየት የምንችለው እንጂ ይሄንን ነገር ማናልፍ መስሎን አሁን ብዙ ሰዎች ራሳቸውን ሊያጠፉ ምናምን ይሞክራሉ። እሱ ግን መፍትሄ አይደለም፣ ሌላ ችግር ነው። ሌላ ችግር ውስጥ ነው የምንገባው። ገባችሁ? ልክ የኛን አይነት ተመሳሳይ ነገር የሆነ ሰው ገጥሞታል። ከዛ እሱ ደግሞ ሰውየው አልፎታል። እሱ ከኛ የተሻለ ሰው ሆኖ ምናምን አይደለም። በቃ ማለፍ ስለቻለ ነው አይደል? ማለፍ ስለቻለ ስላችሁ መኖር ስለቻለ ያንን ችግር ያለፈው ስለኖረ ነው፣ ስላለን ነው። ስለዚህ በምንም ሁኔታ ውስጥ ምንም ነገር ቢያጋጥማችሁ በቃ መኖር ነው ያለባችሁ። ምንም ስትራግል ብታደርጉ እየኖራችሁ ነው ማየት ያለባችሁ እንጂ ራስ ማጥፋት ምናምን መፍትሄ ሊሆን አይችልም። ጭራሽ አይምሯችሁ ውስጥ መምጣት የለበትም። የማይሆን ነገር ስለሆነ ማለት ነው። የማያልፍ የሚመስላችሁ ነገር በጣም ኢዝሊ የሚያልፍ ነገር፣ በጣም በትንሽ ነገር የሚያልፍ ነገር ሊሆን ይችላል። ከባድም ነገር ሊሆን ይችላል እኮ። ግን ደግሞ ያም ከባድም ነገር ደግሞ ማለፍ የምትችሉት ያው በህይወት ስንኖር ነው። በህይወት ከሌለን በቃ አለቀ ነው። እና እንዴት እንዳለፍኩትኝ ሌላ ቪዲዮ ብሰራላችሁ ይሻላል። እናንተ አሁን ኮሜንት ላይ የእናንተን እንደዚህ ቻሌንጅ አድርጋችሁ ከሆነ ይሄ ዲፕሬስድ የምትሆኑ ሰዎች ከሆናችሁ ዙሪያችሁ ላይ ብዙ ሰው ከሌለ ማለት ዙሪያችሁ ላይ ብዙ ሰው ከሌለ ስላችሁ
ማአት ሰው ሊኖር ይችላል በህይወታችሁ ዝም ብሎ የሚተራመስ ነፍ ሰው ሊኖር ይችላል። ግን ያው ሁሉም ሰው የእናንተን ሰምቶ ይረዳችኋል ወይ ችግራችሁን ፊክስ ማንም ሰው ችግራችሁን ፊክስ አያደርግላችሁም። በመጀመሪያ ማወቅ ያለባችሁ ሁሉም ነገር እናንተ ውስጥ ነው ያለው። ግን ሁሉም ሰው ለእናንተ ሰላም ነው እናንተን ይረዳችኋል ማለት አይደለም። በጣም ብዙ ሰው ኢቭን ቢሆን ዙሪያችሁ ላይ ማለት ነው። ስለዚህ እስቲ እናንተም እንደዚህ አይነት ጊዜ አሳልፋችሁ ካወቃችሁ ኮሜንት ላይ ጻፉልንና ያው እናወራለን እና እንዴት ያንን ጊዜ እንዳለፍኩት ደግሞ ቀጣይ ቪዲዮ ላይ እሰራላችኋለሁ። እስከዛ ሰብስክራይብ አድርጉ፣ የደውሏ ምልክት ተጫኑ፣ አዲስ ቪዲዮ ስለቅ እንዲደርሳችሁ ማለት ነው። ቤተሰብ እንሁን እላችኋለሁኝ። እና ሌላ ልላችሁ የምፈልገው ነገር ማያልፍ ነገር የለም። ለማያልፍ ቀን ብላችሁ ራሳችሁን ለመጉዳት እንዳትሞክሩ ጭራሽ ማለት ነው። ጭራሽ በምንም ሁኔታ ውስጥ ብታልፉ በቃ ማለፍ የምትችሉ ስትኖሩ ብቻ ነው። እሺ እና በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።